በክሮሺያና በፖርቹጋል ጨዋታ ልቤ ሊፈነዳ ነበር ምናምን አላችሁ አይደለ? ይሄን ጨዋታ አይታችሁታል? በኢየሱስ ክርስቶስ ስም እኔ ይኸውላችሁ አርጀንቲና እየደገፍኩኝ ነው ያየሁት። ተናድጃለሁኝ። አሁን ራሱ የምናገረውን ነገር አላውቅም፣ ግን ዓለም ዋንጫ ላይ ማለት ነው በዚህ ልክ ፐርፎርም የሚያደርግ አንድ ቲም ጥራልኝ። በኬፕ ቨርዴ ልክ አንድ ቲም ጥራልኝ። ይኸውልህ ኢንክሉዲንግ ፍራንስ አታኪንግ ላይ ጎበዝ ናቸው፣ ሲከላከሉ ጎበዝ ናቸው አይደለ? እንደ ኬፕ ቨርዴ እንደ ቡድን ማለት ነው እንዴ! ምንድነው? 40 ዓመቱ ነው በረኛው አይደለ እንዴ? አልገባኝ። እንዴት ነው እንደዚህ ቁልፍ የሚያደርጉት? ኧረ በኢየሱስ ክርስቶስ ደግሞ ማግባት ከፈለጉ ያገባሉ እንዴ! በቃ ፈረንሳይ ብቻ። እኔ ከምር ከፈረንሳይ ውጪ ጥሩልኝ አልኳችሁ። ጥሩልኝ አንድ ቲም እንደዚህ የሚጫወት ቲም ጥሩልኝ። አይታወቁም ልጆቹ ግን በቃ እኔ እንጃ፣ እኔ አላውቅም። እኔ ምን እንደ ኧረ በስመ አብ እንዴ! ሰው እንዴት ነው እንደዚህ የሚጫወተው? ለመጫወት ፍላጎት የላቸውም። ቁልፍ ያደርጉታል። ከዛ አግባባቸው በሆነ ነገር ያገቡባል። ኧረ በኢየሱስ ክርስቶስ 39 ዓመቱ ነው ሜሲ አይደል? 39 ዓመቱ ሆኖ ከነሱ የተሻለ ነው የሚጫወተው። እንዲህ እኔ የሊቨርፑል ደጋፊዎች እንዴት ነው ከማካሊስተር ጋር ይኖራችሁት? በኢየሱስ ክርስቶስ እንዲህ ኬርለስ የገባው ሁለተኛው ጎል ልጁ የሚገርም ጎል ነው ያገባው። የልጁ ብቃት ምርጥ ነው። ግን እንዴት ነው በሊቨርፑል ደረጃ የሚጫወት አንድን ተጫዋች እንደ ቀልድ እኔን እንዳለፈኝ እኮ ነው እንዴት እንደዚህ ያልፋል አንተ እንዴ? በዛ ላይ የአርጀንቲና አሰልጣኝ ካንተ የማይጠበቅ ትልቅ ስህተት። ሲከላከሉ ምንም ኦርጋናይዝድ አይደሉ፣ ሲያጠቁ ምንም። ዲፖል ቆየ እሺ ቀይራ ሱት። ማካሊስተር ምን ያደርጋል ይሙላ ሰዓት? ማካሊስተር እኮ ቆመ፣ በቃ አስጠልቶታል ጨዋታው። ሁለተኛው ጎል ሲገባ እኮ መጀመሪያ ቢሆን እንደዛ ያለ አስጠልቶታል ጨዋታው። ለምን እንደዛ ታደርጋለህ እንዴ? ኧረ በስመ አብ! ኧረ እኔ እንደዚህ ተጨንቄ አላውቅም። ሜሲ ያንኳስ ቢስት ይሄ ሁላ ታሪክ ይፈጠ እሱ ብቻ ነው የሚያገባው ለእናንተ ማለት ነው። አንተ እግዚአብሔር አንተ ኑርሽ ሁሌ ኑር። ወይኔ ማርቲኔዝ በቃ ተከላካዮቹ ሮሜሮ ራሱ ደደብ ነበር፣ ዛሬ አገባ ምርጥ ሆነ። ከዛ በኋላ ማርቲኔዝ ግን እኔ ምን ወይኔ አንተ በቃ እኔ ቃል የለኝም። እግዚአብሔርን ትችላለህ። በስመ የማንም ጠንቋይ ሂድና ያቦነንክ ሌላውን ከለዋንጭ አስበላ ዘሰራም ናውጣው ቪዲዮ ልሰሪ ላይቭ ላይ መተሽ የተንጫጫሹላ ኤርፖርት ዲስ ዳት ወይ ይሄ ነው ሜሲ ሁላችሁ ከረፍት በፊት ከ90 ደቂቃ በፊት ተቀይሮ በወጣ አይደለም። ሪል ጎት ይሄ ነው። ተንትናችሁም አዳምጡት፣ ተርጉማችሁም አዳምጡት። ጎት ይሄ ነው። አይናችሁን አታውሩ፣ የማይታይ ነገር አፈልጉ፣ ያያችሁትን እመኑ። ይሄ ነው ጎት ሜሲ። ደከመኝ፣ ገብርኤልን ደከመኝ። እኔ ስለአንተ ማውራት ስለአንተ መናገር ስልችት በቃ ድክም አለኝ። እኔ ምን ይግለጽክ? እሺ ምን ይግለጽክ? እንደው ቪዲዮ ኤዲት የሰራሽውላ አትሪያት እግዚአብሔርን የጨዋታ ይገባችሁ ነበር፣ ማሸነፍ ነበረባችሁ። በጣም የሚችል የአፍሪካ ቲም ማለት ነው። እርግጥ አብዛኞቹ ተጫዋቾች ከፖርቹጋል ነው የመጡ፣ ፖርቹጋላዊ ናቸው። ነገር ግን ማለት ነው በመቤቴ ስም የዓለም ዋንጫ አሸናፊዋን አርጀንቲና የወቅቱ ማለት ነው የ2022 የዓለም ዋንጫ አሸናፊዋን አርጀንቲናን በዚህ ልክ መፈተን፣ በዚህ ልክ ማስጨነቅ፣ ያውም እድለኛ ናቸው በሚያስብል ሁኔታ አሸንፏችሁ እንዲወጡ ማድረግ፣ ይሄ 120 ደቂቃ ሜሲ ያላትን አርጀንቲና በዚህ ልክ ማስጨነቅ፣ ይሄ ከሆነ የአፍሪካ ሀገር የሚጠበቅ አይደለም። ይሄ በጣም የተለየ ሲሆን ነው። ችላችሁ ዩላፓችሁ ያስደነግጣል። የሚገራርም ጎል ያስመለከታችሁ። ምናልባትም ከዚህ በኋላ ካልተቆጠረ የዓለም ዋንጫውን ምርጡን ጎል ማለት ነው አስቆጥራችኋል። በጣም ነው የምትችሉት። በረኛችሁ በጣም ያስደነግጣል። የሜሲን ሃርድ የሆኑ ቅጣት ምቶች በዚህ ልክ በቀላሉ ሴቭ ማድረግ ይሄ የተለየ ነው። በጣም ነው የምትችሉት። እናንተ ይገባችሁ ነበር እግዚአብሔርን። አርጀንቲኖች እንግዲህ እንደተጠበቀባቸው ወደ ቀጣይ ራውንድ አልፈዋል። ሜሲም ደግሞ ሪከርዱ መስመሩ ቀጥሏል። ነገር ግን ካቦ ቨርዴዎች ይመስሉኛል የሰውን ልብ እውነትም ያሸነፉት ዛሬ ብዬ ማምነው እና የሚገርም ጨዋታ ነው ያስመለከቱን። አርጀንቲና ጋር እንግዲህ ይቀጠቀጣሉ ተብሎ ታስቦ በዚህ ልክ መንጮት መቻላቸው የሚገርም ስራ ነው። ሜሲ ራሱ ያኛ ያገባት የፈርስት ሃፍ ላይ ያያዙት ጎል እሷ ራሱ ከኢንዲቪዥዋል ብሪሊየንስ የመጣ ነበር። ሊሳንድሮ ማርቲኔዝ የሚገርም ኳስ ሰጠው፣ ሜሲ ያበረደው፣ ቀለል አድርጎ ደግሞ አስቆጠረው በሱ ታለንት እንጂ የካቦ ቨርዴ ራሱ የመከላከል መንገዱ ምናምን በጣም አሪፍ ነበረ።
ካውንተር ራሱ የሚሄዱበት መንገድ ያስፈራ ነበረ። የሆነ ችግር እንደሚያመጡባቸው ያስተዋውቅ ነበር እና ሰከንድ ሀፍ ላይ ደግሞ አርጀንቲኖች እንግዲህ ትንሽ ኮምፕለሰንት ሆኖ ነበር ሲጀምሩ። ካያቸው የመረጋጋት ነገር አለ። ኦልሞስት 2-3 የሚመሩ እንጂ 1 ብቻ የሚመሩ አይመስሉም ነበር እና እሱን ተከትሎ ደግሞ ካቦ ቨርዴዎች እንግዲህ በካውንተርም በዚህም በኮርናም እያሉ ነካ ሲያደርጓቸው ሲሞክሩ ነበር። ከዛ ድንገት ኦልሞስት 59ኛው 54ኛው ደቂቃ ላይ ዱዋርቴ እንደውም አግኝቶ መታ ከርቀት ትንሽ ከፈቱ ኦኬ ብሎ መሰለኝ አቅጣጫውን ቀየረና የሚገርማችሁ ብዙ ደቂቃ አልፈጀበትም። 5 ደቂቃ በኋላ 59 ደቂቃ ላይ ከእንደገና እንደዚህ የመሰረታት ኳስ የደረሰላችሁ የሆነ ዊርድ አንግል ላይ በቀኝ በኩል ተገኘ። ዱዋርቴ ወደ ውስጥ ያስገባል ተብሎ ሲገመት ጠጋ አረገውና ማንም ፕሬስ አላረገኝም ብሎ ለመጠጠው አቻ ማድረግ ቻለ ማለት ነው ለካቦ ቨርዴ። ከዛ በኋላ አቻ ካረገ በኋላ እስከ 90ኛው ደቂቃ ድረስ ማለት ነው ተማሙተው በቃ እንዴትም በዚህም በዛም እያሉ እነሱም በማል እያሾሉ ካቦ ቨርዴዎች በመከላከልም በዚህም በዛም ብሎ መወጣት ቻሉ ማለት ነው። ጨዋታ ምንም ሳሰሙት ካለፋችሁት በጣም ከባድ ነው ያመለጣችሁ። ኦልሞስት 10 ሰዓት ሊሆን ነው ማለት ነው። አሁን ይሄ ንብድ ያለ ጨዋታ በደንብ እናወራበት ይሆናል። የዓለም ዋንጫ ጉዳይ ደግሞ ተለምደው ያመለጣችሁ ከቸገራችሁ ራሱ መጫ እንደረሳ ሀሳባችሁን ታስቀምጣችሁ ኮፒ ሊንክ ይደረግ። እያንዳንዱ ጨዋታ ድንገት ያመለጣችሁ መስማት የምትፈልጉት ካለ የትኛውም ጨዋታ እዚህ ያለላችሁ ፕሌሊስት ላይ ማለላችሁ ገብታችሁ ቼክ አርጋችሁ ሰርች አርጋችሁ ማየት ትችላላችሁ ማለት ነው። ስክሮል በማድረግ እንቀጥል እስቲ ተጫውተው ነው። ከዛ አርጀንቲኖች ማስጨነቅ ጀምረዋል። እንግዲህ ኤክስትራ ታይም ላይ በቃ አግብተው ይገላግሏቸዋል ተብሎ ሲጠበቅ እንደተጠበቀው ደግሞ 92 ደቂቃ ላይ ላውታሮ ማርቲኔዝ እንግዲህ ከኮርነር ያገኘዋትን ኳስ በሴት ፒስ ሩቲን ነገር አራምደው አርጀንቲኖች እንግዲህ ማግባት ቻሉ ማለት ነው። ለላ እንዳረጉት በቃ አርጀንቲና በዚህም ካገኘ አንድም ደግሞ ከአንድ ኮፕ ፕሌን አያጣም ተብሎ ሲገመት እንደዛ አይደለም። ካቦ ቨርዴ ደግሞ በቃ ተቋቆሰባቸው። አርጀንቲና ያጠቋቸዋል። ኳሱን ይዘው የሚሄዱት ካውንተር ተውት በቃ እንደ ጀት ነው የሚበሩት። ከዛ የሆነ ሰዓት ኳሷ ተረጋጋችና 103 ደቂቃ አካባቢ የካቦ ቨርዴው ሌፍት ባክ እንግዲህ ትራብዞስፖር የሚጫወተው ካብራል ኳሱን ይዘዋል እና ምን አይነት ጎል እንዳስቆጠረ ጋይስ እኔ ላምን አልቻልኩም። እስካሁን ድረስ ያየሁትን ጠጋ አለ ፒኤስን ይመስል ሆኖ ጠጋ አደረገው በቃ ፊነሹት። ከዛች ከቦክሷ ኮርነር ከሳጥኑ ላይ ኮርነሩ በዛ ጥግ በኩል ገባ ብሎ ገባ። ጠቀለለው በቃ ሊትራሊ ጠቀለለው። ምን አይነት ጥቅለላ ነው! አይ ቲንክ ዘ ቤስት ጎል ኦፍ ዘ ቱርናመንት ባይ ፋር ብዬ ነው የማስበው። የሚገርም ጎል አስመለከተ። ከዛ ካቦ ቨርዴ በቃ በስርዓት ጨዋታው ማስጨነቅና ለማሸነፍ እየሄደች እንደሆነ አሳየች። አርጀንቲኖቹ ትንሽ መደናገጥ ታየባቸው። ከዛ በኋላ ኤክስትራ ሀፍ ላይ እንግዲህ 105 ደቂቃ ላይ ማለት ነው። ከዛ በኋላ ላለው ትንሽ መልሶ ደግሞ ማስጨነቅ ቻሉ። ካቦ ቨርዴን ያስጨንቃሉ፣ አርጀንቲናም ያስጨንቃሉ። ከዛ ማን ነው መጀመሪያ ምላሹ ለሶስተኛው ጎል የሚሰጠው ተብሎ ሲጠበቅ ኮርነር ከእንደገና ያገኛሉ አርጀንቲኖችን። ዛሬ ኮርነር ላይ አደገኛ ነበሩ፣ በዚህ በዛም ብለው ማግኘት ችለዋል። ትንሽ እድለኛም ነበሩ ብዬ አስባለሁ፣ ያስጨንቀው ቢሆንም ማለት ነው። እና እሷ የተሻማቸው ኳስ ደግሞ ከእንደገና አሁን ዲፍሌክት ተደርጋ ሮሜሮ የገጫትን ኳስ ዲኜ ነክቶት ኦንጎሎ ይቆጠራል እና 3-2 ይሆናል። አርጀንቲኖች ደግሞ ከዛ በኋላ ላለው እኔ ለመድገም ይሞክራሉ ወይ ደግሞ በቃ ሴፍቲ ይጮታሉ፣ ኳሱን ይዙታል ተብሎ ሲጠበቅ ኳሱ ለካቦ ቨርዴ ሙሉ ለሙሉ ለቃ መከላከል ጀመረች። እንደውም አንድ ኳስ አምልጠዋል አርጀንቲኖች። ከዛ ውጭ ሞክሮ ነበር ካቦ ቨርዴዎች ታገሉ። እስከ 112 ደቂቃ ጀምሮ እስከ ኦልሞስት 123 ድረስ 3 ደቂቃ ላይ ጨምሮ ታገሉ፣ ግን ማግባት አልቻሉም። አርጀንቲና ሬዚደንት ነበሩ። ከዛ አርጀንቲና ራሱ ጨዋታው ሲያልቅ ተያዘዋል። ከፊታቸው ያስታውቃል። ሁሉንም እንዳያሷቸው እና ኤሚሊያኖ ምናምን ደስ ብሏቸው ሎቪሲ ግን ድንጋጤም ነበር። ኦኬ ለትንሽ ተበልተን ነገር የሚል ነገር ማለት ነው። ከሜሲ ምናምን ታያላችሁ እና የሚገርም ጨዋታ ዋን ፎር ሂስትሪ ቡክስ ማለት ይሄ ነው። የሚገርም ጨዋታ ብቻ 3-2 አርጀንቲና ማሸነፋቸውን ተከትሎ ማለት ነው ግብፅን የሚገጥሙ ይሆናል ማለት ነው። እሱን ጨዋታ ማንን ነው እናንተ ሰፖርት የምታደርጉት? አርጀንቲና ወይስ ግብፅ? ማን ያልፈላችሁም ተገምታላችሁ? ያው ከዚህ ሰዎች ሳሉ ነው አይገዛ አርጀንቲና አንዳንድ ይዘሮች አሉና ምናልባት ግብፅ የምትሉ ካላችሁ እውነትም ግብፅ ሰፖርት ለማድረግ የሚሄድ ሰው አለ? ውድ ዩ አዶን ነው ብቻ ሚ ፐርሰናል እኔ አውድ ጎ ፎር አርጀንቲና። ብቻ ቀጣይ ያለውን ጨዋታ ደግሞ አይተን ምንመለስ ይሆናል። ተደምረው የዓለም ዋንጫ ጉዳይ ምን እንዳመጣችሁ አስቱ መጫ ላይ ሀሳቦች ኮሜንት ያስቀምጣችሁ። ኮፒ ሊንክ የሚደረግ ቀጣይ እስክንገናኝ ድረስ ይመጣ። አርጀንቲና ወደ 16ቱ ማለፍ ችላለች። ለማንኛውም በኬፕ ቨርዲ እንደዚህ እንፈተን፣ ኧረ በክርስቶስ። ለማንኛውም ሊዮኔል ሜሲም ጎል ማስቆጠር ችሏል። የዚህ ዓለም ዋንጫ ቶፕ ስኮረር ነው። አሁንም ከኪሊያን ምባፔ በአንድ ጎል በመብለጥ በ4 ጨዋታዎች 7 ጎሎችን በማስቆጠር ያስቆጠረውን ጎል ተመልክታችሁታል። ሊሳንድሮ ማርቲኔዝ እኔ ቃል የለኝም። እኔ በጣም ነው የምወደው። ምን አይነት ኳሰኛ ተጫዋች እንደሆነ ዛሬም አስመስክረዋል። ምን አይነት ፓሰር፣ ምን አይነት ቪዥኑን ተመልክተነዋል። ኤቭሪቲንግ ማለት ነው እና ሜሲም አላሳፈረውም። ልክ ከዚህ በፊት የራሻው ዓለም ዋንጫ ላይ እንደዚህ አጣብቂኝ ውስጥ ገብቶ ታስታውሳላችሁ ከናይጄሪያ ጋር። ያው ኮንትሮሉ ምናምን ፈረስተቹ ባይመሳሰልም ግን እንደዚህ አይነት ኳስ ነበር። ያኔም አስደምሞናል። ከዛው ለአመት በኋላ መልሶ ዛሬም
አስደምሞናል ማለት ነው። የሚገርም ኮንትሮል ከዛ በረኛው ላይ ሊይዘው አይችልም። በጣም ከፍ አድርጎ ነው የመታበት ጠርዙ ላይ ማለት ነውና ሜሲ እቺን ጎል በማስቆጠር ቶፕ ስኮረር መሆን ችሏል። ያ ብቻ አይደለም። በማራዶና ተይዞ የነበረውን እንግዲህ በዓለም ዋንጫ ታሪክ ብዙ አሲስት የማድረግ 8 አሲስት በማድረግ እንግዲህ ሪከርድ ሰብሮት አሻሽሎት 9 አሲስቶችን ማድረግ ችሏል ማለት ነው ሊዮኔል ሜሲ ከ1966 በኋላ ማለት ነው። ለማንኛውም አርጀንቲና በኬፕ ቨርዲ እንደዚህ መፈተን ነበረባት። ወይኔ ትናንትና ፖርቹጋል በክሮሻ እንዴት ትፈተናለች ይህን ብሎ ዋንጫ ቲም ምናምን ብለን እኛ በኬፕ ቨርዲ ዛሬ እንደዚህ። ለማንኛውም ኬፕ ቨርዲ ስፔንንም አስቸግራለች። ስፔንንም ነጥብ አስጥላለች። ስፔን ጎል አላስቆጠረችባትም ያን ሁላ ደብድባት ማለት ነውና እዚህ ብዬ መቼስ ራሴን ላጽናና እንጂ ረበስማ። ለማንኛውም እንግዲህ ለሊቻ ቃል የለኝም፣ ለሜሲም ቃል የለኝም። እንዲሁም ለኬፕ ቨርዲ ምን አይነት ቡድን ነው በስማ። እንዴት ነው የሚችሉት ሁለተኛውን ጎላቸውን እኔ በቃ የዓለም ዋንጫው ምርጡ ጎል አይ ቲንክ የተገኘ ይመስለኛል። ይሄ ነው የሚያሸንፈው የተሻለ የተለየ ነገር ከሌላ አይ ቲንክ የሁለተኛው ጎላቸውን ኤክስትራ ታይም ላይ ያስቆጠሩ ጎል ምን አይነት ባንክ ተረበስበ። እስኪ ሰርች አርጉና ተመልከቱት። ካስገቦት ያወርድብኛል። ይመቻችሁ። ለማንኛውም አርጀንቲናውያን 16 ውስጥ እንግዲህ ግብፅን እንገጥማለን ማለት ነው። አውስትራሊያ ብትሆን ትንሽ ይሻለን ነበር አይ ቲንክ ተቀራራቢ ቢሆኑም፣ ግን ግብፅንም ለጥፈናት እናልፋለን። ምንም አይመጣ። ሁላችንም ከመቀመጫችን ብድግ ብለን ለኬፕ ቨርዲ እናጨበጭባለን። ጀግኖች ናቸው የምር። እንደውም የአርጀንቲና ብሔራዊ ቡድን ከጎንና ከጎኑ ነው፣ እያጨበጨቡ ነው እነሱ ማስወጣት ያለባቸው። በፈጣሪ አፍሪካዊት ሀገር አትመስልም። የምሬ ነው የምላችሁ። በቃ እንደዚህ ነው ከወደቁም እንደዚህ ነው መውደቅ። ጀግኖች ናቸው። ብስሚላ አርጀንቲና ማለት ነው ዛሬ 3-2 ታሸንፋለች። እንደተለመደው የኔ ጎት ሜሲ ማለት ነው ጎል አግብቶ ነው የወጣው ማለት ነው። ቶፕ ስኮረሩን በ7 ጎል እየመራ ይገኛል። ቶፕ ስኮረሩ ማለት ነው። እንደውም በዛሬ ጨዋታ ላይ ማለት ነው ኬፕ ቨርዲዎች ያገቡት ምን አይነት ጎል ነው? በስማም ሁለተኛው ጎል ያበደ ጎል ነው የምላችሁ፣ ያበደ። ሌላኛው ደግሞ ከማርቲኔዝ በቃ የማይጠበቅ በቃ እንዳጥቂ ነው ያገባው ጎል ማለት ነው። በጣም ያበደ ጎል ነው ማርቲኔዝ ራሱ ያገባው ማለት ነው። ከዛ ደግሞ አሲስቱ ስለሜሲ ያደረገው አሲስት ማለት ነው በጣም ይለያል። ዛሬ ማርቲኔዝ በጣም ልዩ ነበር፣ በጣም ከሚባለው በላይ ማለት ነው። በስመ አብ በወልድ መንፈስ ቅዱስ። እኔ ይሄን ጨዋታ ለምንድን ነው ያየሁት? ምን አለበተኛ ወይስ ባላይስ? ቆይ ምን አይነት ሰቆቃን ያሳለፍኩት? ምን አይነት ሰቆቃ! ተሳቀኩን 2022 ሜሲ ፍጻሜ ላይ ፈረስታ 2-2 መርቶ ጨፍረን እንዳልተሳቀቅን አሁን ድጋሚ እንሳቀቅ። ኬፕ ቨርዲ ምንድን ናቸው? ኬፕ ቨርዲ በረኛው ምንድን ነው? በረኛው ሰው ነው ወይስ ኤአይ ነው? እኔ ኤአይ ነው ይመስለኝ። ምንድን ነው ኬፕ ቨርዲ ምን ቲም ነው? ሲፈልጉ ሎው ብሎክ፣ ሲፈልጉ ፕራይም ባርሳ ጎል ሲገባባቸው ይቀይሩባል። በቃ አታክ ያደርጓል። እስኪ ያስጠላ እዲ ምን አይነት ቲም ነው የገጠም ነው? እኔ እንደዚህ አይነት ጭንቀት በህይወቴ በሰማ 2022 ዛሬ እኔ ምንም ስለዚህ ጨዋታ መተንተንም ማውራትም አልፈልግም። ብቻ ይመስገን አልፈናል። ግን ምን አሳቀቀን? ዋንጫ እኮ ነበርን። ኧረ በስመ አብ! እንዴ ኬፕ ቨርዲ አላላችሁም እንዴ? ከኬፕ ቨርዲ ነው ጨዋታው አላላችሁም እንዴ? ምንም ኬፕ ቨርዲ የሚባል ነገር የለም። ዛሬ ከፈረንሳይ ነው የተጫወተ። እኔ ደዘረድዌ እምባፔ ኦሊሴን እየፈለኩ ነው። ቤንች ናቸው እነሱ እንዴ። ማን ከኬፕ ቨርዲ ብለው ሰክሰው አምጥተው ምንድን ናቸው እነዚህ? እድሜ ለጎቱ ዛሬ እድሜ ለጎቱ አሲስትና ጎል ባያደርግ ኖሮ ዛሬ ምን ሊፈጠር እንደሚችል አላውቅም። እኔ አላውቅም። ወይኔ በስመ አብ ካቦ ቨርዲ እናቴ ትሙት ትችላላችሁ። አንተ ምን አይነት ጨዋታ ነው የሚጫወቱት እንዴ? ኤክስትራ ታይም ድረስ አርጀንቲና በስመ አብ። ይሄ እኮ ማለት ነው ታውቃላችሁ አይደል? የሰማይና የምድር ጨዋታ ነው። አርጀንቲና እዛ ነው፣ ኬፕ ቨርዲ ማን ጭራሽ ነው ማይገርም። ምን አይነት ጎል ነው? ምን አይነት የቶርናመንቱ ምርጡ ጎል እንመሰለኝ ያየነው ዛሬ። በጌታስ በስመ አብ ተደነገጥ። ቮሲኒያ 40 ዓመት ባይሆን ኖሮ ዩሮፕ ትሄድ ነበር። ማን በጣም ነው የምትችለው። ስንት ኳስ ነው ሲመልስ የነበረው አንተ እናቴ ትሙት። እነዚህ ቲሞች አርጀንቲና አግኝቷቸው እንጂ ሌላ ኖርማል ቲም እያለፉ ሄዱ ነበር። ካቦ ቨርዲ በስመ አብ ትክክለኛ አፍሪካን ማለት ነው በጥቁሮች ወክለው
እናቴ ትሙት ከሚገባው በላይ ያደረገ ቲም በጣም ነው የሚችሉት ማለት ዛሬ ስለ ሜሲ ስለ አርጀንቲና ምናምን በሌላ ቪዲዮ ነው ሞሮ ይሄ ለካቦ ቨርዴ አፕሪሺዬሽን ፖስት ነው በኢየሱስ በጣም ነው የምትችሉት አረ ንፋው በቃ ንፋው ግባለት ወጣ በሉ ወደዚህ ወጣ በሉ ይሄ ነው 120 ደቂቃ ተጫውቶ ይሄ ነው ጉት ማለት ነው 120 ደቂቃ ተጫውቶ ቲሙን ይረዳል እንደዚህ ይሄ ነው ኢምፓክት ግባለት ሜሲ እኔ የምሞተው በዚህ ሰውዬ ነው በቃ በጣም አንድ የገባኝ ነገር ሰውነቴ ሬዚስታንሴን አጣኩ በዚህ በጣም ግቡለት ቴንክ ዩ በጣም ቴንክ ዩ ሊቻ ግቡናተኝ በጣም አልቅሶ ሲሄዳየው የደስታ እንባ ነው የሚያለቅሰው በደስታ ነው አልገለጽከውም ወራዳ